ሻለቃው ሱሪውን ሽቅብ ለመጎተት ካጎነበሰበት ራሱን ሲያቀና ከጠበንጃ አፈሙዝ ጋር ተፋጠጠ። ሽጉጡን ለማንሳት ረፍዶበታል። ሳያውቀው ንጉሥ ብሎ ሲጣራ ሳምሶን ተኮሰ። አከታትሎ ተኮሰ። ሻለቃው ወደ ኋላው ሲፈነገል ሳምሶን ፊቱን አዙሮ 50 አለቃው ወዳለበት አቅጣጫ በደመ ነፍስ ተኮሰ። 50 አለቃ ንጉሥ ክንዱ ላይ ተመቶ ወደቀ። ሳምሶን ከመጸዳጃ ቤቱ ተንደርድሮ ሲወጣ ከኋላው ቆመው ሲኒማ ይመለከቱ የነበሩ ሰዎች ወደ እሱ አቅጣጫ እየተመለከቱ ሲንጫጩ፣ በቁጥር በውል ያላወቃቸው ሰዎች ደግሞ ወደ እርሱ ሲሮጡ አየ። እግሩ እንደመራው ሽቅብ ወደ 31ኛ ሻለቃ ሰፈር ሩጫውን ተያያዘው። እሪታና ተኩስ ተከተሉት። ውሾች ተንጫጩ። የመንደሮቹን ብሎክ አልፎ በቁጥቋጦዎች መካከል ፈረጠጠ። ሆኖም የአትክልት ቦታዎቹን እንዳለፈ ከፎርቶ ተራራ ጋር ተፋጠጠ። ተራራውን መውጣት ሲጀምር ከበስተቀኝ አቅጣጫ ተኩስ ተከፈተበት። አቅጣጫውን ወደ ግራ ሰብሮ የአትክልት ቦታውን ተገን በማድረግ ሩጫውን ቀጠለ። ወዴት እንደሚሄድ አልገባውም። የውካታውና ጩኸቱ ድምፅ ቢዳከምም ጨርሶ ከጆሮ አልራቀም። አባጣ ጎርባጣው መሬት፣ ያገጠጡ ድንጋዮችና ቁጥቋጦዎች ፍጥነቱን ቀንሰውታል። በኋላ ግን ከፊቱ የተደነቀረውን ጥቅጥቅ ያለ ቁልቋል ሸሽቶ ዳግም ወደ ተራራ ሮጠ። አንዴ ተንሸራቶ ወደቀ። ወዲያውኑም ተነስቶ ተራራውን መውጣት ቀጠለ። ሆኖም ከላይ በመጣበት ሌላ ተኩስ ወደ ታች መመለስ ግድ ሆነበት። እንዲያውም ተኩሱ የቀረበ መጥቶ ካናቱ በላይ ጥይት ከዓለት ጋር ተፋጭቶ ብልጭ ሲል ተንደርድሮ በሾህ በተሸለመው ቁልቋል መካከል ገባ። ስንት ጊዜና ስንት ቦታ ላይ በሾህ እንደተወጋጋ ባያውቅም ስቃዩ ከባድ ነበር። ያም ሆኖ ጥርሶቹን ነክሶ በጸጥታ አደፈጠ። በእሾህ ከደረሰበት ስቃይ በላይ በድካም ያቃተተው ደረቱ አሳመመው። ወደ ፎርቶ ጋር አንጋጦ ቁና ቁና ተነፈሰ። ከዚያም ፊቱን በጥንቃቄ ወደ ኋላ አዞረ። ባገኘው ክፍተት ቁልቁል ሲመለከት ከሦስት የማያንሱ ወታደሮች ዳገቱን ሲወጡ አያቸው። ወዲያውም የወታደሮቹ ቁጥር እየጨመረ ሄደ። በድንገት በስተቀኝ በኩል የሚገኘው ቁልቋል በተተኮሱ ጥይቶች ሲበሳሳ ነፍሱ ከሥጋ የተነጠቀች ሆና ተሰማው። እግሮቹ ውሃ ሆነው ሊከዱት ተቃረቡ። በዚህ ሁኔታ እጅ ለመስጠት እንኳን ዕድል እንደማይኖረው አሰበ። እናም በመጨረሻ የመሞቻው ቦታና ጊዜ ላይ እንደደረሰ አመነ። ያም ሆኖ ሞቱን ግንባር ለግንባር ለመጋፈጥ ወኔ አልነበረውም። እንዲሁ ዝም ብሎ የፎርቶ ጋራ ለአንዲት አፍታ ሆዱን ከፍቶ ቢውጠው ተመኘ። በእርግጥ ግን ጋራው ሆዱን ከፍቶ ሊታደገው የሚችልበት ዕድል እንዳለው ትዝ ያለው ዘግየት ብሎ ነበር። ከዚህ ከፎርቶ ጋራ ስር ከ4 የማያንሱ ዋሻዎች እንደነበሩ ያውቃል። በተለያዩ ጊዜያት በተካሄዱ ቁፋሮዎቹም ሌሎች የውስጥ ለውስጥ አገናኝ ዋሻዎች ተገኝተዋል። እነዚህ ዋሻዎች ጥቂቶቹ ከቀይ ኮከብ ጥሪ ዘመቻ በፊት በነበሩ የጣርና የሽብር ቀናት ሴቶችንና ሕፃናትን ታድገዋል። ሳምሶን ጊዜ ሳያጠፋ የቁልቋሉን ተክሎች ተገን አድርጎ ወደ ግራ አቅጣጫ ተፈተለከ። በቅርብ ርቀት የሚታየው የቆሻሻ ቁልል የዋሻውን ጠባብ በር ሊደፍነው ተቃርበዋል። እዚህ የምድር ከርስ ውስጥ በውድቅት ሌሊት ለመግባት ወኔውን አሟጦ ማጠራቀም ነበረበት። ወኔ ቢያጣ እንኳን የአዳኞቹ ዳና በአስፈሪ ሞገድ ገፍትሮ ከዋሻ ውስጥ ሊጨምረው ጉልበት ነበረው። ከግድያ ቦታው ያተረፋት ነፍሱ ወድቃ እንዳትሰበር ተጠንቅቆ የተከመረውን ቆሻሻ እየታከከ ወደ ዋሻ ውስጥ ገባ። ጥቂት እርምጃዎችን አጎንብሶ
እየተሸማቀቀ መራመድ ነበረበት። ከዚያም የእጅ መብራቱን አውጥቶ ወደፊት አበራ። ጨለማው ግን በቀላሉ የማይበገር ገሃነም ነበረ። የተስፋ ጨለማ። ሳምሶን አይኖቹን ሲገልጥ የትላንቱ ሽብርና ስቃይ በህሊና ውስጥ ተከፈቱ። ጊዜው ከጠዋቱ 2 ሰዓት ቢሆንም የእጅ ሰዓቱን ለመመልከት የእጅ መብራት ማብራት አስፈለገው። ያንቀላፋው ደግሞ ለ3 ሰዓታት ብቻ ነበረ። ቀሪው ሌሊት የሽብርና የጭንቀት መናፍስ ሲቀባበሉት አለፈ። ይባስ ብሎም የዋሻው ውስጥ የሌሊት ወፎች ሰውነቱ ላይ እያረፉና በአፍንጫው ስር እየበረሩ ሲያስደነብሩት ያቺ የስቃይ ሌሊት በዘመኑ ላይ እንደ ዓመት ከርማ አለፈች። በተራመደ ቁጥር እንደ ዱቄት ብን የሚለው አፈር ከተጋደመበት ተነስቶ ሲያራግፈው መተንፈስ እስኪያቅተው ድረስ ታፈነ። በአፍንጫው ዙሪያ መሐረብ አስሮ የተነሳውን አቧራ መሬት ላይ እስኪያርፍ ዳኞች እስኪቀመጡ ድረስ እንደሚጠባበቅ የፍርድ ቤት ታዳሚ በተጠንቀቅ ቆሞ ጠበቀው። ሌሊቱ በአንጻራዊነት ከአደጋ ነፃ የነበረ ቢሆንም ንጋት ላይ መላው ካምፕ እንደሚታሰስና ያለበት ቦታ በጥብቅ ጥበቃ ውስጥ እንደሚወድቅ ገመተ። ጨለማው ላይ አፍጦ በጭንቀት ሲያስብ ጥቂት ደቂቃዎች አለፉ። በድንገት ግን ከወደ መግቢያው አካባቢ አንድ ነገር ዱብ ያለ መሰለው። የትላንቱ ፍርሃት ከመቅጽበት ሰፈረበት። ጠመንጃውን እንደወደረ በእርጋታ ወደ በሩ አመራ። እየተቃረበ በሄደ ቁጥር ከበሩ አቅጣጫ የሚመጣ ጭስ ሲያፍነው ተሰማው። መታጠፊያው ላይ ሆኖ አይኖቹን ወደ መግቢያው ወረወረ። በሩ አካባቢ የሚንቀለቀል እሳት ያዘለ የተጠቀለለ የጎማ ቁራጭ ታየው። ከጎማው የሚወጣው ጭስ የዋሻውን በር በስሱ ሸፈነው። ሳምሶንም ትንፋሽ እያጠረው ነበር። ሆነ ብለው እንደጣሉበት ስለተረዳ ማምለጫ ፍለጋ ማሰላሰል ያዘ። ወዲያውም ተመልሶ ወደ ውስጥ በመግባት 3ቱን ክፍልፋይ መንገዶች እየተከተለ መውጫ ፈለገ። የሁሉም መጨረሻ ዝግ ነበር። በኮሰመነ ተስፋ ውስጥ ሆኖ የዋሻውን ግድግዳዎች በሰደፍ እየደቃ ተአምር እንዲፈጠር ይጸልይ ጀመር። ብዙም ሳይቆይ ከወደ በሩ አቅጣጫ ወደ ውስጥ አከታትሎ ተተኮሰበት። ዳግመኛ ያለቀለት መሰለው። የመልሱ ተኩስ ሰጠ። ከዚያም ላፍታ ሲያዳምጥ ቆየ። ጸጥታ ነገሰ። 3ኛዋና ሰፋ ያለችው ክፍል ውስጥ ሆኖ ያስብ ጀመር። እጄን አልሰጥም አለ ለራሱ። እናም በእጅ መብራቱ እየታገዘ ግድግዳዎችን መቆርቆር ያዘ። ጫረ፣ ፋረ፣ ቆረቆረ፣ ቆፈረ፣ ፍንጭ የለም። እጄን አልሰጥም አለ ዳግመኛ። አሁን ግን ጮክ ብሎ ተጋድዬ ሞታል። ሲቃ ይሁን ትንታ ጉሮሮውን አፍኖት እይታው በእንባ ተጋረደ። በደመ ነፍስ ከወዲያ ወዲህ እየተዘዋወረ መሬቱን መጫር ጀመረ። ላቦቱ በጀርባው ላይ ተንዠቀዠቀ። የላሙ አፈር ጊዜ እንዳነሳው ሹመኛ በጠጉሮቹ ቅንጣት ልክ ባናቱ ላይ ሰፈረ። እሱ ግን አጎንብሶ ቆፈረ፣ ቆፋፈረ። በድካም ሲረታ እጆቹ ዝለው ወለሉ ላይ በጉልበቶቹ ወደቀ። እጆቹን ሰንዝሮ የእጅ መብራቱን ከወደቀበት አነሳ። የመብራቱን ጨረር ከወዲያ ወዲህ እየወረወረ ግድግዳዎቹንና ወለሉን በተሰበረ መንፈስ ቃኘ። እይታው ሲጠራ ግን መንፈሱን የሚጠግግ ምልክት ወለሉ መሃል ላይ
ተድበስብሶ አየው። አፈር የለበሰ 4 ማዕዘን ድንጋይ። ከብዙ ድካም በኋላ ይህን ከባድ የኮንክሪት ክዳን ቀና አድርጎ ከስር በድንጋይ ሊደግፈው በቃ። ነገር ግን አስቀድሞ ከውጭ ወደ ውስጥ መግባት ለሚሞክር ማንኛውም ኃይል ማስጠንቀቂያ መስጠት ነበረበት። ጠመንጃውን አንስቶ ወደ በሩ ተኮሰ። ደጋግሞ ተኮሰ። ከዚያም በፍጥነት አዲስ ወዳገኘው ጉድጓድ ተመለሰ። በመጀመሪያ ለሙከራ ጠጠር አንስቶ ጉድጓድ ውስጥ ጣለ። ጠጠሯ ርቃ ሳትሄድ ደረቅ ወለል ማግኘቷን አሰማች። ተስፋው አንሰራራ። በዚሁ መሃል ሌላ የሚጨስ ነገር ከውጭ ወደ ውስጥ ተጣለ። ሳምሶን መፍጠን ነበረበት። ዳሩ ግን ዳግም ማረጋገጥ ፈለገ። ጠበንጃውን በማንገቻው በማንጠልጠል በተንገረበበው ክዳን አሳልፎ የጉድጓዱን ወለል ለመንካት ሞከረ። በእርግጥም ነካው። እናም ጠበንጃውን ጉድጓድ ውስጥ ተወና በመሬቱ ላይ የተንፏቀቀ በጠባቡ ክፍተት ወደ ውስጥ ገባ። እግሮቹ መሬት እስኪረግጡ ድረስ ማመን አልቻለም። ወዴት ይሆን የሚወርደው? ወደ መቃብር? ሐሳቡ ሰቀጠጠው። ነገር ግን መብራቱን አብርቶ ሲመለከት ከፊት ለፊቱ ሌላ መጨረሻው የማይታይ በአግባቡ የተገነባ የሚመስል ዋሻ ጠበቀው። ወዴት ይሆን የሚወስደው? ለአፍታ ያህል ያለበትን መንደር ዘንግቶት ነበር። ከድንዛዜው መንቃት ነበረበት። መብራቱን በቶሎ ከኪሱ ውስጥ ከቶ ያንን ከባድ የኮንክሪት ክዳን ለመክደን ትግል ጀመረ። በድንገት ግን ክዳኑ ከቁጥጥሩ አፈትልኮ የጉድጓዱ አፍ ላይ በኃይል ሲደፋ ሳምሶን ወደ ውስጥ ስላጎነበሰ ቀኝ እጁን ከመቆረጥ በተአምር አዳነ። ነፍሱ በአፉ ልትሾልክ የተቃረበች ይመስል እስትንፋሱ ጉሮሮውን አስጨነቀው። ለጥቂት ደቂቃዎች ቁጢጥ ብሎ በመቀመጥ ራሱን ለማረጋጋት ሞከረ። ጨለማው ጥቁር ቀለም ይመስላል። ዳግም መብራቱን አውጥቶ ከፊቱ የተዘረጋውን ዋሻ ሲመለከት ያበደ መሰለው። ለመጓዝ እርምጃ ሲጀምርም ራበው። ይሄኔ ጉልበት ያለቀበት ሆኖ ተሰማው። ለማንኛውም በዚህ ጠባብ ሰው ሰራሽ ዋሻ ውስጥ መጓዝ አማራጭ የሌለው መንገድ ነበረ።